ካቶሊክ ቤተክርስቲያን እንደዚህ አክራሪ ጽንፍ ይዛ አንድን እምነት አጥብቃ ሞት ድረስ የምትዋጋ አይነት ቤተክርስቲያን አይደለችም። ልጇን ወዶ እናቱን መጥላት አይቻልም የሚል ለእመቤታችን ለቅድስት ድንግል ማርያም የሚሰጥ ክብር አለ። እንዴ ማርያም እኮ ልንወዳት ይገባል አይደል እንዴ? ማርያም ጌታችን ኢየሱስ ክርስቶስ ከሰማይ ሰማያት ሲወርድ እግዚአብሔር የመረጣት ብጽዕት የሆነች። ሻሎም ሻሎም ብሩካን፣ መጋቢ ቢንያም ሽታይ ነኝ። ዛሬ የምንወዳትን እናት ቤተክርስቲያናችንን ካቶሊክ ቤተክርስቲያንን ለማውሳት በዚህ ተገናኝተናል። እንግዲህ አድማጭ ተመልካቾቻችን ዛሬ ከመጋቢ ክንፈ ጋር የምናወራቸው የእግዚአብሔር የእውነት መንገዶችን የምንናገርባቸውን ነገሮች ሳስታውስ እኔም በሳሊዣን ቦስኮ ገዳም ውስጥ ነዋሪ ነበርኩኝ። እንዲሁም ደግሞ መጋቢ ክንፈ በካቶሊክ ቤተክርስቲያን የነበረበትና ያለበትን እንደገና ደግሞ አሁን እስካለበት ድረስ የሚያወሳን ይሆናል እና ዛሬ ሁለት የካቶሊክ ቤተክርስቲያን ልጆች አሉ እና በመላው ዓለም የምትከታተሉን አድማጭ ተመልካቾቻችን፣ ውድ ካቶሊካውያን ወንድም እህቶቻችን፣ ሌሎቻችሁም በተቅላላ ዛሬ የምናወሳት ይቺ አንጋፋ ቤተክርስቲያን ክርስቶስን ያሳየችን ያስተዋወቀችንን ቤተክርስቲያን በቅንነት ስርዓቷንና አደራረጓን አስተምሯንና ውቅሯን በቅንነት እንድትረዱንና ዛሬም ደግሞ እኛ ካለንበት አስተሳሰብ ዘንዳ እንደ ቃሉ መዝናችሁ እውነትን ለትውልዱ ታስተላልፉልን ዘንዳ በፍቅር እንጠይቃለን። ስለዚህ ካቶሊክ በኢትዮጵያ ምድር ላይ ምን አደረገች? ውለታዋን እናወሳለን፣ አደራረጓን እናወሳለን፣ የሰጠችንን መልካም ነገሮች እናወሳለን። ስለዚህ ዛሬ እንግዳዬን መጋቢ ክንፈን በፍቅርና በትህትናው የሚታወቀውን የእግዚአብሔር ባሪያን እነሆ እላለሁ። መጋቢ እንግዲህ የመጀመሪያው ጥያቄ ላይ ልምጣና እኔ ያው ክንፈ ገብርኤል ማቴዎስ ነኝ። አጀማመሬ እንግዲህ ያው እንዳነሳው በካቶሊክ ቤተክርስቲያን ተወልጄ በካቶሊክ ቤተክርስቲያን ነው ያደግኩት። ከካቶሊክ ቤተክርስቲያን ቤተሰብ ውስጥ ነው ተወልጄ ያደግኩት። በካቶሊክ ቤተክርስቲያን ተወልዶ ማደግ ብቻ ሳይሆን በጣም ዲቮትድ የሆነ ካቶሊክ ነበርኩኝ። ምንም ይሄ እንግዲህ በካቶሊክ ቤተክርስቲያን የነበሩ ወንድሞቼና እህቶቼ ጓደኞቼ ይሄንን በትክክል የሚመሰክሩት እውነት ነው። ባለትዳር ነኝ። 3 ልጆች፣ 2 ወንድና 1 ሴት ልጆች አሉኝ እና ከዛ ከካቶሊክ ቤተክርስቲያን ውስጥ በተነሳው የመንፈስ ቅዱስ ተሐድሶ እንቅስቃሴ ጌታን እና የጌታን ነገር በከፊል የተዋወቅኩት በዛ በካቶሊክ ቤተክርስቲያን ውስጥ በነበረው የመንፈስ ቅዱስ በከፊል ብቻ ሳይሆን በዋናነት ማለት ይችላል።